የ26 ዓመቷ ቀነኒ አሁንም ከልባችን አልጠፋ ብላለች። ውድ ቤተሰቦቻችን እንዴት ሰንብታችኋል? እንግዲህ ዛሬም ስለ ቀነኒ አዱኛ ልናወራችሁ ተገደናል። ምን አዲስ ነገር አለ ካላችሁን፣ አዲስ ነገር አለ። ይህም አዲስ ነገር እንግዲህ ውድ ቤተሰቦቻችን ስለ ቀነኒ አዲስ ፎቶ ከሰሞኑ ወጥቶ እንደነበር ይታወሳል። ያንን ፎቶ አስከትሎም እንግዲህ ብዙ የቲክቶክ ወይ ደግሞ የሶሻል ሚዲያ ተጠቃሚዎች እያወሩበት ይገኛል። ስለዚህም በሰዓቱ ቪዲዮ ያልሰራላችሁ ነገሮችን ለማረጋገጥ ያህል ነበር የደረሰን መረጃ አለ። ይህም አዲስ ነገር እንግዲህ እንደሚከተለው እናቀርብላችኋለን። የአንዷለም ጠበቃ ነው እንዲህ ስል ለፍርድ ቤት ጥያቄ አቅርበዋል። ደንበኛዬ ለዳግመ ትንሳኤና ለፋሲካ ዕለት የሙዚቃ ኮንሰርት ከሀገር ውጭና ሀገር ውስጥ ስላለው ያንን ጊዜ እንዲፈታ ስንል እንጠይቃለን ብሎ ጥያቄ አቅርቦ ነበር። ፍርድ ቤቱ ይህን ይቀበለው አይቀበለው የኛ ጉዳይ ባይሆንም እውነት ግን አንዷለም መድረክ ላይ ወጥቶ የማቀንቀን ሞራል ይኖራል ወይ ነው ጥያቄው። ውድ ቤተሰቦቻችን ምን ትላላችሁ? ነው ወይንስ ደንበኛው ለትንሽ ቀናቶች እንዲያርፍ ያመጣው ሰበብ ነው ጠበቃው? ይህ እጅግ አሳፋሪ ጉዳይ ነው። እሱስ ከወዳጅ አድናቂዎቹ ጋር ለመገናኘት እና ደግሞ ለማቀንቀን ሞራል አለው? እጅግ አሳፋሪ ድርጊት ነው። ብቻ በቪዲዮ ያስቀመጥነው ማስረጃ አለ፣ እሱን ተከታትለን እንመለስ። ውድ ቤተሰቦቻችን እናንተም ያላችሁን ሀሳብ አስተያየት ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ወደ ቤተሰቦቻችን ይሄ በሀገራችን ላይ እየተለመደ የመጣው የወንጀል ድርጊት ለመከላከል ሁላችንም የበኩላችን ድርሻ እንወጣ በዚህ አጋጣሚ እንላለን እንደ ኒሻን ሚዲያ። ምክንያቱም ቀን በቀን የምንሰማው ዜና እጅግ በጣም አሳፋሪ ነው። ከዚያም በሌላ ቪዲዮ ደግሞ ወንድሟ ተገኝቶ ሶሻል ሚዲያ ላይ ያጋሩን አንድ ቪዲዮ አለ። እሱንም ተከታትለን እንመለሳለን ውድ ቤተሰቦቻችን። ከዚያ በፊት ግን እናንተም የራሳችሁን ሀሳብ ባላችሁ የሶሻል ሚዲያ ፔጅ ላይ አጋሩ። ይህን በምታደርጉበት ሰዓት የሆነ ለውጥ ማምጣት እንችል ይሆናል እና ተከታዮቻችሁ ቢበዙም ባይበዙም ያላችሁን የበኩላችሁን ድርሻ እንድትወጡ እንደ ኒሻን ሚዲያ እኛም እናሳስባለን ማለት ነው። ቪዲዮቹን ተከታታይ ሁለቱን እናስገባለን። ከዛ ተመልሰን እንገናኛለን። ወደ ቤተሰቦቻችን አድምጠን እንመለስ። እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ከዛ ጠዋት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለ እሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ ያጣናት። ጉያ ተኮነም ተኮጅ ነው ወልቲ ቡኤምፒ እናማ ጉያ ተኮነም ሙፈቺ ሙፈና አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገሬን ያጣሁት። አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። በጣም የገረመኝ ኢትዮጵያ ውስጥ ሕግ የለም። እሱን እናውቃለን። የምሬ ነው። ግን የአንዷለም ጠበቃ ደንበኛዬ ለፋሲካና ለዳግመ ትንሳኤ ኮንሰርት በውጭ ሀገርና በሀገር ውስጥ ስላለ ይፈቀድለት የዋስ መብት አለ። አንዷለም ግን ቢፈቀድልህ መስፈን ትችላለህ ማይክ ይዘህ። ከዛ ሲቀጥል እዚህ ቲክቶክ ላይ አላችሁ ባይዘ ይሄ ሰው እንዲህ አይነት ነገር ስንቃወም ሁሌ ተቃራኒ የምትሆኑ ሰዎች አትከተሉኝ። እኔ ነገ ባይዜ በራስህ ልጅ ይደርሳል፣ በራስህ እህት ይደርሳል። የግዴታ የአንዳንዳችን ቤት መግባት የለበትም። ኢትዮጵያ ውስጥ ሴቶች ላይ የሚደርስ በደል ማቆም መቻል አለብን። ወንድ የሆናችሁ በጠቅላላ ወንድም ይሁን ዘመድ ይሁን አባት ይሁን ይሄ ነገር የቆየ ነው። ባይዜ ብዙ ነገሮች ሲከሰት ዝም ብለን ምናልፈው ነገር ዋጋ እያስከፈለ ነው። ፍትህ ለቀነኒ አሁን ነው። አዎ እኛም እንደ ኒሻን ሚዲያ በእውነት ፍትህ ለቀነኒ እንላለን። አሁንም እናቷ እጅግ በጣም ታሳዝናለች። አባቷ፣ ቤተሰቦቿ፣ ወንድሟ በቃ ሁሉም በጣም ነው የሚያሳዝነው እና የምር የኛ ቤት እስኪገባ ድረስ መጠበቅ የለብንም እና በቃ በጣም እውነቱ መውጣት አለበት። ቢያንስ እስቲ በቀነኒ እንኳን ፍትህ እንደ ኢትዮጵያ ነው ለኛ
ለተመልካቾች በርቀት ለምናየው ለኛ እስቲ ለመጀመሪያ ጊዜ እንኳን ፍትህና ሁላችንም እስቲ የበኩላችንን ነው ወጣ። የእውነት እቺ ልጅ በጣም ወጣት ልጅ ናት። በጣም ታሳዝናለች። ገና 26 ዓመቷ ነው። ሞዴል እንዲሁም ደግሞ የማስታወቂያ ባለሙያ በቃ በጣም ነው የምታሳዝነው። ብዙ መስራት አቅዳ ነበር። ከተመረቀች እንኳን ገና ብዙ ያልቆየች ተማሪ ልጅ ናትና እጅግ በጣም ታሳዝናለች። የእውነት ከልብ ነውና ይህን የምንለው እናንተም በቃ የበኩላችሁን ድርሻ ተውጡ። እናትዮ ደግሞ የሆነ መልእክት አስተላልፋለችና እስቲ ተከታትለናል፣ ተመልሰን እንገናኛለን። ውድ ቤተሰቦቻችን ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ተወዳጇ ድምጻዊት ቬሮኒካ አዳነ ሁሉም ሰው ፍትህ እየጠየቀላት የሚገኘው ስለ ቀነኒ አዱኛ መልእክቷን አስተላልፋለች። ድምጻዊቷ በመልእክቷ በአንድ ወቅት ኮንሰርት ስሰራና ክለብ በምሰራበት ወቅት ተገናኝተው እንደነበር በመግለጽ የሆነን ሰው ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ ስትል ጥያቄዋን አቅርባለች። በአንድ ወቅት ላይ ከመቀመጫዋ በመነሳት እንዳቀፈቻትና በጣም እንደምታምር ነግራት እንደነበር በመግለጽ በወቅቱ ምናለ ባወራት ኖሮ ስትል እንደተቆጨችም ገልጻለች። በቀነኒ ሞት ክፉኛ እየታመምን ነው ስትልም ሀሳቧን አስፍራለች። አንዱዓለም ጎሳ ከውጪ ሰክሮ እንደለመደው ሰክሮ መጥቶ በታናሽ ወንድሟ ፊት ተንበርክከው ሲለምኑት ከእንደገና እግሩ ስር ወርቆ ሲለምነው የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። ያስፈራራት ነበረ። ልጅቷን አቢዩዝ አርጓታል፣ ሜንታሊም ፊዚካሊ። ይሄ ሁሉ ፎቶ ቪዲዮ እየወጣን ያለው እየመታት እኮ ያለው ቪዲዮ አለ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። ድምጻዊ አንዱዓለም ጎሳም መኖሪያ ቤቱ እስከዛሬ ሊታይና ሊገኝ ያልቻለ ነገር ግን በመጨረሻም የተገኘው በቀነኒ አሳዛኝ ህልፈት ዙሪያ አነጋጋሪ የሆነው መረጃ ይህች ምስኪን ወጣትም ትዳሬ የወደፊት የልጆች አባት ብላም ራሷን ለፍቅር ምን ያህል እንደሰዋች የሚያሳይና በምን አይነት አሰቃቂና ፍርሃት በተሞላበት የህይወት መንገድ ውስጥ ከአንዱዓለም ጋር ሁሉንም በውስጧ ዋጥ አድርጋ እየኖረች እንደነበር የሚያሳይና ይህንን መረጃ የሰሙት ቤተሰቦቿን በዚች ወጣት ህልፈት ዙሪያ ፍትህ እየጠየቁ እንዴት ህይወቷ እንዳለፈም በጥያቄ ውስጥ የነበሩትንም ሁሉ ያስነባና የብዙዎቹንም ጥያቄ የመለሰ ይመስላል። ፖሊስ የአንዱዓለምን መኖሪያ ቤት ለመፈተሽ የመጣ ጊዜ የአንዱዓለም ቤተሰቦች ቤቱንም እየወለወሉ ነበር ፖሊስ በቦታው የደረሰው። ነገር ግን እንዳጋጣሚ ሆኖ ቤቱም ተጸርቶ አላለቀም ነበር። ፖሊስም ምንጣፍ ላይ ደም አግኝቶ የአንዱዓለም የፍርድ ቤት ቀጠሮም እንዲራዘም ማድረጉ ይታወቃል። የዛኔ ፖሊስ ቤቱን ሲፈትሽ ዛሬ የተገኘውን መረጃ አላገኘም ነበር። ከዚህ ሁሉ በኋላ ነው ይህ መረጃ በድንገት ባልታሰበና ባልተጠበቀም የአንዱዓለም ቤተሰቦች ችላ ብለውት የነበረውን መረጃ የተገኘው። ከምንም በላይ ይህንን ጉዳይ መነጋገሪያ ያደረገው ይህ እጅግ አስደንጋጭና በሚስጥር ተይዘው የነበረው ድርጊት በሟች ቀነኒ አዱኛ ላይ የተፈጠረውን የቀነኒ ታናሽ ወንድምና የአንዱዓለም ቤተሰቦች ባሉበት መሆኑ ነው። ይህቺ ሚስኪንና ሩቅ አሳቢ ወጣት ይህን ሁሉ መከራ በውስጧ ዋጥ አድርጋ ከዛሬ ነገ ይስተካከላል ብላ ብትኖርም በመጨረሻ ህይወቷን አሳጣትም። ውድ ቤተሰቦቻችን የቀነኒ ጉዳይ እጅግ በጣም የሚያሳዝንና ከልብ መውጣት ያልቻለ ትልቅ ጉዳይ ሆኖ ነው እስካሁን ድረስ የቆየው። በዚህ ፍትህ እንደሚገኝ የዚች የወጣቷ የምስኪኗ የሩቅ አሳቢዋ አላሚዋ ልጅ ህልሟም እንዲሁ በደፈናው ቢያንስ ገዳዩ ሳይታወቅ እውነት ራሷን ገላ ነው ወይንስ ደግሞ ሌላ ሰው ገሏት ነው የሚለው ነገር እንኳን ታውቆ የሆነ እልባት አግኝቶ ጉዳዩ ይሄ ነው ከተባለ ቢያንስ ለቤተሰቦቿ እረፍት ሊሆን ይችላልና ልጅ ያ ነገር ተገኝቶ እውነትም ገዳዩ ተገኝቶ ወይም የምርም ራሷን ገላ እንደሆነ ፖሊስ እንግዲህ ጠብቁ ብሎናል እና ይፋ እስኪያደርግ ድረስ ሁላችንም በትዕግስት መጠበቅ አለብን። ደግሞ ፍትህ እንድታገኝም ደግሞ እንደ ኒሻን ሚዲያ ወደ ቤተሰቦቻችን ምኞታችን ነው። ቪዲዮቹ ከሰሞኑን እየሰራን ያለነው ቪዲዮ እንግዲህ ምንም እንኳን ጥሩ ባይሆንም ያው መጋራት ስላለብን ነውና ሳምንቱ ደግሞ ጥሩ ነገር የምንሰማበት ጥሩ ነገር የምናስብበት ያሰምነው ተሳክቶ ጥሩ ነገር ደግሞ ደስ የምንሰኝበት ያማረ የተዋበ ሳምንት እንዲሆን እንደ ኒሻን ሚዲያ ምኞታችን ነው። ወደ ቤተሰቦቻችን መልካም ሳምንት ቻው።